የኃይል ማዛባት ስራ ሰርተናል። ከፍተኛ የሆነ ይሄ ገንጣይ ተገንጣይ ቡድን የነበረበት በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅን የቆረጥ ነውና ትልቅ የኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። ከዚህ በተጨማሪ የአፍሪካ ችግሮች በአፍሪካ መሪዎች ነው መፈታት ያለበት። ስለዚህ አፍሪካ ውስጥ ያሉ ተቋማትን ንቀህ በሌሎች ላይ ዲፔንድ የሆነ ፍላጎት ካለ አንተ ነገ ሀገርህን ላለመሸጥህ ምንም ዋስትና የለም። ስለዚህ እነዚህ ተቋማትንም እናከብራለን። አብረናቸው ምንሰራም ከነሱ ጋር ነውና ድርድር እና ውይይት ነገሮች ታቡ አስመስሎ የማይነገር አድርገው እንድንስል ያደረጉ እነዚህ የውጭ ባዳዎች ከውስጥ ባንዳዎች ጋር ተጃምለው ነውና እሱንም ጭምር ፈንቅለን ወጣ ነው። አንዳንድ ሰዎች ሻዕቢያ ሲፈጠርም የፈጠሩት አካላት ኢትዮጵያ ለማመስና ለማተራመስ ባላቸው ዘላቂ ፍላጎት ነው። ቤዚካሊ ያው የመጀመሪያው ግብጽ ነች። ይሄው ነው የቀጠለው እስካሁን ድረስም። ሻዕቢያ ያን ሁሉ መሳሪያ ያን ሁሉ ሎጂስቲክ ማቅረብ የሚያስችል ምንም አቅም የለውም። ማንም ያውቃል። ህዝቡን በራሽን የሚያኖር መንግስት ነው። ይሄ የሚሰፈረው ከግብጽ እንደሆነ ይታወቃል። ይሄ ቀጥታ የግብጽ ኢንተርቬንሽን ነው የታወቀ። የግብጽ ፍላጎት ደግሞ ተጀምሮ እስኪጨረስ የራሳቸውን ህልውና ከኛ ጉስቁልና ጋር ስላያያዙት ኢትዮጵያ ማተራመስ፣ ማመስ፣ እርስ በርስ ማባላት መሆኑ እየታወቀ ፍላጎቱ የሻዕቢያ እና ሻዕቢያ ጋር የማይቆም መሆኑ እየታወቀ ይህን አይነት ግንኙነት መፍጠር ቀጥታ ከሀገራዊ ጥቅም ጋር መጻረር አንተም ባልከው ደረጃ የሚገለጽ መሆኑ ፊት ለፊት አትነጋገሩ ነበር? በድርጅት ደረጃ እንነጋገራለን። ከዚህ ውጭ ከአፋሕድ ውጭ ያሉ ወንድሞቻችን አሉ። እነዚያ ወንድሞች ጋር ተነጋግረን መግባባትም አችልም። አፋሕድ ውስጥ ካሉ አመራሮች ጋር ግን ከፍተኛ ክርክር እናደርግበታለን። አፋሕድ ሲጀምርም በኢትዮጵያ ብሔራዊ ጥቅም ስር ነው ሁሉም ነገር የሚከበረው የሚል አቋም ነበረው። እሱን ነው ይዘን የቀጠልነው። አፋሕድ የአማራ ህዝብ ጥያቄ በኢትዮጵያ ኮንቴክስት ውስጥ የሚመለስ እንጂ ከኢትዮጵያ ተገንጥሎ አገር መሆንም አይችልም። የአገር መሆን የማይችሉ ብሔሮች ጥራብት ላይ የመጀመሪያና ሁለተኛ ላይ የአማራና የኦሮሞ ህዝብ ነው። አገር መሆን አይችሉም። እኛ ወጣ ነው ደግሞ ለአማራ ክልል አይደለም፣ ለአማራ ክልል ብቻ አይደለም፣ ለአማራ ህዝብ ነው ወጣ ነው። ለአማራ ህዝብ